ኢንተርኔት እንግዲህ ከፍተኛ የሆነ በዓለማችን ላይ ጥቅም ያለው ወይም የመረጃ መተላለፊያ ወይ ነው ማለት ነው። እንግዲህ ኢንተርኔት ማለት ነው። ስለዚህ ኢንተርኔት ለመጀመሪያ ጊዜ እንግዲህ የተገኘው በ20ዎቹ ሴንቸሪ በመጨረሻው አካባቢ ነው ማለት ነው። በመጨረሻው እንግዲህ ከፍተኛ የሆነ ጥቅም ላይ የዋለበት ወይም አብዛኛው የዓለማችን ክፍል መጠቀም የጀመረበት በ1990ዎቹ አካባቢ ነው ማለት ነው። ስለዚህ የኢንተርኔት በዋናነት የተገኘ በ20ዎቹ ሴንቸሪ የመጨረሻ ላይ ነው ማለት ነው። ስፔሲፊካሊ እንደ ዓለም አቀፍ ወይ ግሎባሊ ጥቅም ላይ የዋለው 1990 ነው ማለት ነው። ስለዚህ በጣም እጅግ በጣም ቅርብ ጊዜ ነው ማለት ነው። ስለዚህ ኢንተርኔት ከፍተኛ የሆነ ጥቅም ያለው ነው እንደሚታወቀው ማለት ነው። እንግዲህ የሚሰራው ምንድነው? ከአንድ ኮምፒውተር ወደ ሌላ ኮምፒውተር ኮኔክት በማድረግ በዓለም አቀፍ ደረጃ ስራ ላይ ይውላል ማለት ነው። ዳታዎች እንግዲህ ትራንስፈር የሚሆኑት በቲሲፒ ወይም አይፒ አድሬስ መሰረት ዳታ ትራንስፈር የሚሆንበት ሲስተም ነው ማለት ነው። እንግዲህ በጣም ጥቅሙ ላይ በምናይበት ጊዜ እንግዲህ ግሎባል የሆነ ኮሚኒኬሽን እንዲኖር ዓለም አቀፋዊ የሆነ የግንኙነት እንዲኖር ማለት ነው። በምድር ላይ ያሉ የሰው ልጆች በሙሉ በየትኛውም ቦታ ሆነው ይሄ ኢንተርኔት አክሰስ ባለበት አካባቢ ሆነው ከየትኛውም ጥግ እስከ የትኛው ጥግ ኮሚኒኬት የሚያደርጉበት ሂደት ነው ማለት ነው። እንደገና ደግሞ ያልተገደበ ኢንፎርሜሽን ትራንስፈር የሚሆንበት ነው ማለት ነው። ይህ ደግሞ እንግዲህ በተለያዩ በትምህርት ላይ፣ በቢዝነስ ላይ፣ በጤና ላይ እና በሌሎች ነገሮች ላይ ከፍተኛ የሆነ ጥቅም እየሰጠ ያለ ነው የሰጠም ነው ማለት ነው። ስለዚህ ሰዎቹ ለምሳሌ በሶሻል ሚዲያ ላይ ጥቅም ላይ እንዲውል ኦንላይን የሆነ ለርኒንግ ወይም ኦንላይን የሆነ ትምህርቶች እንዲኖሩ፣ የባንክ ስራዎች እንዲሰሩ፣ ኢኮመርስ እንዲሰሩ ያስችላል ማለት ነው። ሪሞት ስራዎች እንዲሰሩ ያስችላል ማለት ነው። እንግዲህ የኢንተርኔት ቻሌንጅ የሆነው ሆኖ የነበረው እንደገና ደግሞ ቻሌንጅ የሆነው ምንድነው የሳይበር ወንጀሎች ናቸው ማለት ነው። እንደገና ደግሞ የፕራይቬሲ ጉዳይ እንደገና ደግሞ ሚስ የሆነ ኢንፎርሜሽን ትራንስፈር የሚሆን ኮሚኒኬት ማድረግ ይህ እንደ ትልቅ ቻሌንጅ ነው ማለት ነው። እንግዲህ ኢንተርኔት ብለን ሀያዎቹ ሴንቸሪ መጨረሻ አካባቢ ኢንቨንት የተደረገ ነው። በዋናነት እንደ ዓለም አቀፍ ደረጃ በ1990ዎቹ ላይ ጥቅም ላይ የዋለ ነው ማለት ነው። ይህ ደግሞ ከፍተኛ የሆነ ጥቅም እየሰጠ ያለ ነው ማለት ነው፣ እንደ ዓለም አቀፍ ማለት ነው። አሁን ላይ እንግዲህ ይህ ነው አንሊሚትድ የሆነ ኢንፎርሜሽን ሰዎች እንዲያገኙ በየትኛውም የዓለማችን ጥግ ሆኖ አስችሏል ማለት ነው ይህ ኢንተርኔት። ኢንተርኔት ማለት በዚህ ጊዜ የተደረገና የተገኘ ነው። ጥቅሙ እንግዲህ ይታወቃል ማለት ነው።